ያለኝ ሶስት ተስፋዬ ይባላል። የምኖረው በብሎክ 13 ልዩ ስሙ ጳውሎስ ሆስፒታል አካባቢ። አሁን እዚህ የተገኘው ከሚጠያየቅ መድረክ ላይ ነው። የሚጠያየቅ መድረክ በጣም ለወረዳዋ ትልቅ አቅምና ለህብረተሰቡ ደግሞ ትልቅ የችግር መፍትሄ የሆነ መንገድ ነው። ስለዚህ በሚጠያየቅ መድረክ ላይ ብዙ ችግሮች ተፈተዋል። የጎርፍ ተፋሰስ፣ የመልካም አስተዳደር ችግሮች፣ የሸማች ጋር በተያያዘ ከንግድ ጋር በተያያዘ ከተለያየ ተቋማት ጋር የተያዘውን ችግሮች ግለሰቦች እየመጡ በሚጠያየቅ መድረክ በሚያደርጉት መድረክ ላይ ዛላ ካቢኔ በመገኘት ችግሩን በመረዳት እያንዳንዱ ካቢኔ የሚመለከተው የሴክተር ኃላፊ ይህን ችግር በመድረክ የመለሰ ትልቅ የመፍትሄ አካል ሆኖ አግኝቼዋለሁ። ስለዚህ የሚጠያየቅ መድረክ መቀጠል እንዳለበት ነው። በሚጠያየቅ መድረክ ላይ እና በአንድ ማዕከል በወረዳ ላይ በሚሰጠው የመልካም አስተዳደር ችግር ላይ ትልቅ ለህብረተሰቡ የመፍትሄ አቅጣጫ ሆኖ አግኝቼዋለሁ እና ለቀጣይ ቢሆን የሚጠያየቅ መድረክ በተለይ ኮሚኒኬሽን ጽሕፈት ቤት ከተለያዩ ሴክተሮች ጋር እየተገናኘ የሚያደርጋቸው ግባቶች የሚያደርጋቸው ውይይቶችና የቅንጅት ስራዎች ላይ ትልቅ ውጤት ያመጣና ትልቅ እንድምታ እያገኘ ነው እና በዚህ ቀጥሉበት ነው የሚለው ያለኝ ሀሳቤ። የእንጠያየቅ መድረክ የሚያሳትፍ ብዙ መልካም ስራ የሚሰራበት ሆኖ አግኝቼዋለሁ። ምክንያቱም ህዝብና ሁሉንም ያካተተ ስለሆነ ይቀጥል የሚል ነገር አለ። ምክንያቱም ምክክሩ እጅግ በጣም ሀገርን የሚገነባ ትልልቅ ስራዎችን የሚያሰራ እጅግ ወደፊቱ ደግሞ እጅግ ትልቅ አጀንዳ ያለው ምክክር ነው እና ይሄ ይበል ይቀጥል ሁሉንም ያካተተ ስለሆነ እጅግ በጣም ይሄ ይበል የሚያሰኝ ነውና ቀጣይነት እንዲኖረው ወረዳ ብሎክ ያለ ብሎክ አመራር ነኝ። ይሄ የንጠያየቅ መድረክ ህዝብንና መንግስትን ለማገናኘት ያሉትን ችግሮች የመልካም አስተዳደርም ሆነ የኢኮኖሚ ብዙ ችግሮች አሉ። እነዛን ችግሮችን ለመፍታት ትልቅ ድልድይ ሆኖ የሚያገለግል። ስለዚህ የንጠያየቅ መድረክ አሁን ከቅርብ በኋላ የተጀመረ ቢሆንም በየደረጃው በስፋት እየተንቀሳቀሰ ያለ ነው። ብዙ ቦታ እንደዚሁ ተሳትፈናል። አዲስ ሚዲያ ኔትወርክ ጉዳይ እንደዚሁ ያቀርበዋል። ብዙ ጊዜ እንወያይበታለን። ያሉትን የኢኮኖሚ ማህበራዊ፣ የፖለቲካዊ ችግሮች፣ የኑሮ ውድነቱን፣ ልማቱን፣ የንግዱን ስርዓት ሁሉን የምንወያይበት መድረክ ስለሆነ ህዝቡ በንቃት ነው የሚሳተፈው። ደግሞ ደጋግሞ ይፈልጓል ይህ መድረክ በየጊዜው እንትን ቢል የሚል ሀሳብ አለ። ይህ የሚጠያየቅ መድረክ ትልቅ አስተማሪነት ያለው ጠቀሜታም ያለው በመሆኑ አመራሩ ጉድለቱን ያይበት ስለሆነ ትልቅ ጥቅም አድርጌ ነው የምወስደው። ኮሚኒኬሽንን በዚህ ጉዳይ የተከታተለ መለየት ማሳየቱ በጣም ትልቅ ነገር ነው። ዶራል ይላሉ። አመሰግናለሁ።